በህይወት ያሉ እነሱ የሚፈልጉት ሁሉ እንደው አላህ ማድርግላቸው ያድርገኛል ነው የምለው። ሚስት አለክ ወይ አግብተሃል ወይ አላገባህ ደግሞ ምን አይነት ሚስት ነው ፈልገው እንዳንተ አይነት ሰው ምን አይነት የሚገባው ይላሉ። መለስልኝ አባቴ ይሄ አንዘል ሚዲያ ፕሮዳክሽን ላይ ያሉ ወንድሞች ነሺዳ ላይ ብቻ አተኩረው እማውን የማይጠቅም እማውን የሚገድል ነገር ላይ ነው ጊዜያቸውን እያጠፉ ያሉት። ካሁን አባቴ ይሄ አየት ሱራ ነው ምናምን ብሎ ይጠይቀኛልና ወደ ብሪግ ምናምን ሄዳለሁ። ሐሰን والله العظيم ሙስሊም ወንድሜ ነው በጣም احبه في الله አላህ ረጅም ሀያት ይስጠው። ይሄን ነገር ለአላህ ብላችሁ ተውት። ለአላህ ብሎ የተወሰው የሆነ ነገር ለአላህ ብሎ የተወ عوضه الله بخير منه አላህ የተሻለ ነገር ይሰጣችኋል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወዳችሁ የቲቪ ተከታታዮች እንደምን አላችሁ? አማን ነው ሁሉ ሰላም። ዛሬ አዲስ እንግዳ በቻናላችን ብቅ ብሏል። እንግዲህ ያው የምታውቁት ነው አፊፍ መሐመድ ታጅ ሼህ። ባለፈው በዩቲዩብ ቻናል ላይ ኮሚኒቲ ላይ አስቀምጬ ነበር ፎቶውን። ጥያቄ ጠይቁት ብለን ነበር። ሰሞኑን እንግዲህ በሶሻል ሚዲያ ላይ መነጋገሪያ ሆኗል። አልহামዱሊላህ ረብል ዓለሚን። አላሁ ሱብሓነሁ ወተዓላ የፈለጋቸውን ሰዎች በተለያየ ነገር ከፍ ያደርጋቸዋል። ከነዛ መካከል ሰዎችን በቁርአን ከፍ የሚያደርጋቸው ሰዎች አሉ። አፊፍንም አላሁ ሱብሓነሁ ወተዓላ በቁርአን የመረጠው ወንድማችን ነው። አላህ ኢኽላሱንም ይወፍቀው። ለሰዎች በተለይ ሶሻል ሚዲያ ላይ ማነው ፌስቡክ ላይ ቲክቶክ ላይ ካያችሁ ብዙ ወንድሞች እህቶቻችን የሱን ድምጽ እያደመጡ ሰሞኑን ወደ ቁርአን የተመለሱበት አጋጣሚ ሁሉ አለ። አላህ ሁላችንም ሰበብ ያድርገን እንላለን። ዛሬ አፊፍ እንግዲህ እኔ ጋር መጥቷል። ጥያቄዎቻችሁ በሙሉ ከ500 ምናምን ኮሜንቶች አሉ። ከነዛ መካከል ጥያቄ የተባሉ በሙሉ አውጥቻለሁኝ። ተከታተሉ። የሚገርሙ ጥያቄዎችን ዛሬ አፊፍን እናፋጠጠዋለን። መሄድ የለ ምን የለ እስከ መጨረሻው ተከታተሉ። እናመሰግናለን። ወንድማችን አፊፍ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ ወንድማችን እንግዲህ እናመሰግናለን። ያው ሲሪየስ ልናወራ አይደል? በቅድሚያ ያው መግቢያ ላይ በጣም ብዙ አካብዶ ነው ያወራው ሐሰን። ሐቅ ነው والله። እሱ ያለው አይነት ሰው አይደለሁም። እንግዲህ ኢንሻአላህ ጥያቄዎችን ለመመለስ ሞክራለሁ። ከዛ በተረፈ አፊፍ ማለት ተራ ሰው ነው። እንደዚሁ እቺው ቁርአን ባለፈው የቀራሁት ብዙ ሰው ተቀባበለውና አፊፍ ተባለ እንጂ ያው ምንም የተለየ ነገር የለኝም እኔ። በተረፈ ደግሞ ሐሰን ማለት ጓደኛዬ ነው። እዚህ ሱዳን አብረን ነው የምንማረው አንድ ዩኒቨርሲቲ። ቀኑ ሙሉ አብረን ነው የምንውለውና በመሃል እሱ ሲያወራ ስቃለውና ስንቃለድ የምንውለው ሰው ዛሬ ሲሪየስ ሆኖ እንደዚህ ጥያቄ ምናምን ሊጠይቀኝ ፍለፍቴ ስለተቀመጠ የሆነ ገርሞኝ ነውና ኢንሻአላህ በመሃል ልስቅ እችላለሁ እሱ ሲያወራ ምናምን እና ኢንሻአላህ እንደዛ ተላሉት። እሺ መርሐባ ወንድማችን እንግዲህ አላህ ይጠብቅልን። ሐቂቃው والله ሰዎችን አላህ Subhanahu Wa Ta'ala በእንዲህ መልኩ ይመርጣቸዋል። والله ይሄ ብዙ ሰዎች የተመኙት ግን ያላገኙት ብዙ ሰዎች ለልጆቻቸው ተመኝተው ያላገኙት እድል ነው። አልহামዱሊላህ ረብል ዓለሚን። ሁላችንም የምንሰራትን ስራ እንደው ሲር ነው አላኒያ አላህ ኢኽላሱን ይወፍቀን። ወደ ጥያቄው ነው ብዙ ወሬ ሳናወራና የመጀመሪያው ጥያቄያችን ከተመልካቾች የመጣው አፊፍ ማን ነው? እስኪ እንደው አፊፍን ገለጽ ያደርግልን። እንደው እስከ አያቱ እስከ ቅማቱ ምናምን ቢሆን ጠቀስ አድርግልን። የት ሀገር ልጅ ነው ይላሉ? እሺ እንግዲህ እኔ ስሜ አፊፍ ሙሐመድ ታጅ አህመድ አሊ አብደላህ እባላለሁ። ተናጅዳሉ ነው አፊፍ ስሜ ነው። ያው አብዛኞቹ አንዳንዶች ሀፉፍ ሀፋፍ ብቻ በአረብኛም ሲጽፉ በሐምዛ ምናምን ያሉና ስሜ በአይን ነው አፊፍ ሙሐመድ ታጅ ደግሞ የአባቴ ስም ነው። ሙሐመድ ታጅ ሙሉ የአባት ስም ነው። ያው ሙረከብ ነው። አህመድ ደግሞ የአያቴ ስም ነው። ከዛ ደግሞ አሊ አብደላህ ያለ ይቀጥላል። እኔ ከሚሴ ልጅ ነኝ ወሎ እና ሱዳኒ ነው ሶማሊ ነው ምናምን ይላሉ። እንግዲህ እኔ ኢትዮጵያዊ ነኝ። ወሎ የከሚሴ ልጅ ነኝ። ማሻአላህ እናመሰግናለን። ወሎ ይላል እንግዲህ ዘረኝነት አይደለም ዞሮ ዞሮ ቦታን መጥቀስ ያለ ነገር። ሁለተኛ ጥያቄያችን ቁርአን በስንት ዓመትህ ቀራ? ኦኬ ነظري በስንት ዓመትህ ቀራ? በስንት ጀመርክ? በስንት አختمክ? ከዛ ወደ ህፍዙ እንገባለን። ኦኬ ቁርአን በነظር የጀመርኩት አላስታውስም። ጩጬ በስንት ዓመት ጀመርኩ አላስታውስም፣ ግን የጨረስኩት በ6 ዓመቴ ነው።
ያው በነዘር ያየን የምንቀራውን በ6 አመት ነው የጨረስኩት ከዛ በኋላ ሂብዙን በነዘር ከጨረስኩ በኋላ ከስንት አመት በኋላ ነው ያ ረቢ ከ6 አመት በኋላ መሰለኝ ሂብዝ የጀመርኩት ያው የዛኔ 6 እና ስንት ነው 12 አመት ሊሆንክ ነው ወደዛ አካባቢ ነው ብቻ 10 11 12 ግድም 12 13 አካባቢ ለጊዜው ከሚሴ ላይ ብዙ የሂብዝ ማዕከሎች የሉም ነበርና ጀዛሁላሁ ኸይረን ኡስታዛችን ሼክ ሐሰን ከሚሴ ሰው አይደሉም ነገር ግን ከሚሴ መተው መርከዝ ከከፈቱ በኋላ በጣም በሚገርም ሁኔታ አሁን ድረስ ያቀሩ ነው የሚገኙት ወንዶችንም ሴቶችንም ማለት ነው በየአመቱ በጣም ብዙ ኡፋዞችን እያስመረቁ ይገኛልና እነሱ ከመጡ በኋላ ነው የጀመርኩት ሂብዙን በስንት አመት ጨረስኩት ሂብዝ ጨረስኩት በ3 አመት ነው ያው ስለተኛው አይደለም ይሄን ካሁን በፊት ተናግሬዋለሁ ሰበቡን ለምን 3 አመት ፈጀ የሚለውን ካሁን በፊት ተናግሬያለሁ ኡስታዛችን እንደዚህ ዝም ብሎ ወደፊት እንድሮጥ አይደለም እንትን የሚለው አንተ አፈዝክ አይደል ለምሳሌ ሂብዝ ትጀምራለህ ይሄ ልጅ እውነት በትክክል እስከዛሬ ያፈዘዋል የለም የሚለውን ቼክ ማድረግ ይፈልጋል ኡስታዝ እና እሱ የሚጠቀመው ሲስተም ምንድነው በየ2 ጁዙ ያስቆመ ይፈትነናል ከቁለውዙ ጀመርን ሱረቱል ሙልክ ስንደርስ ፈተና አለ ከፈተናው በፊት 2 ሳምንት 3 ሳምንት እንደ ሁኔታው ጊዜ ሰጠናል ሙራጃ ያደርጉ ፈተና አለ እንባላለን ሙራጃ እናደርጋለን ከዛ በኋላ ፈተና አለ ያንን ፈተና ያለፈ ወደ ቀጣይ ይሄዳል ሱረቱ ተህሪም ትጀምራለህ እስከ ሱረቱ ዛሪያት አሁንም ቀጣይ 2 ጁዝ ማለት ነው እና እንደዚህ ያለ በየ2 ጁዙ ያቆምና ምን ሄደው ማሻአላህ ይሄ ደግሞ ያው በየመሃሉ ለሙራጃ ትቆማለህ ፈተና አለ በየ2 ጁዝ ነው የምትቆመው ረጅም ጊዜ ይፈልጋል ሲደመር ደግሞ እኛ ያፈዝነው ሼህ ሐሰን ኡስታዛችን አዳሪ መርከዝ አይደለም የተመላለሳችሁ ጧት እንሄዳለን ለምሳሌ ፈጅር ሰግደን እስከ 1 ሰዓት የጧት ፈረቃ ስንሆን ማለት ነው ትምህርት ከዛ ከትምህርት ደግሞ ስንመለስ የከሰዓት ፈረቃ ከሆነ 11 ሰዓት እስከ ኢሻ ድረስ እቺ ያው ቁርጥራጭ ሰዓት ናት በዚህቹ ያው ያመቻቸን እንደዛ አድርገን ከትምህርት ጋር ነው ነገር አይደል እየተማርክም እያፈስክም ጧት ለምሳሌ ትምህርት ሄዳለሁ ከትምህርት ስንመለስ የጧት ፈረቃ ከሆነ ማለት ነው ከትምህርት ስትመለስ መድረሳም አለ ደግሞ መድረሳ እስከ 10 እንማራለን ከአስር በኋላ ደግሞ መርከዝ ማለት ነው ሂብዝ ደግሞ መርከዝ እንደዛ ሆኖ በጣም ደስ ይላል እንግዲህ ሼክ ሐሰንን ነው አላህ ጀማዓቸውን ያርዘምልን እንደ አይነት ሼክ እንደ አይነት ኡስታዝ ናቸው እጃችን ላይ ያስገቡልን ልጅ አላህ ከአይንም ከመንም ይጠብቃቸው እስኪ ወደ መጨረሻ ምስጋና ዱዓ ታደርግላችኋለህ ኢንሻአላህ ምናልባት እንግዲህ አፊፊዬ ማራሳው ነገር ሆናለ መሰለ ሰሞኑን 2 ሳምንት 3 ሳምንት ወደ ወር የሚጠጋ ጊዜ ይመስለኛል በተለይ ሱረቱ ዩሱፍን ከቀራ በኋላ ቲክቶክም ፌስቡክም ሜቢ ጊዜ ካለ ያው ትምህርቱ ቢዚ ስለሚያደርግ ቴሌግራም የትኛውም ቦታ ላይ አፊፍ ነው የምታገኘው እና በዚህ አጋጣሚ እንደው ኮሜንቶችን አነበብኩኝ ምን የሚል ነገር አገኘ አንተንም ወደፊት እንድትሄድ የሚያደርግ ሊኖር ይችላል መቼም ሀበሻ ደግሞ እንደው መቀየነት ማይጠፋ የሚሳደብም ማይጠፋ እንደው ምን አጋጠመ በዚህ አጋጣሚ ሰሞኑ እንዴት ነው እሱ ወላሂ ያው አንተ ሚዲያ ላይ የሚወጣ ሰው ጥሩም ሰራ መጥፎም ሰራ ሁሌ የሚተችህ አለ የሚደግፍህ አለ እና አንድ ወደ ሚዲያ የወጣ ሰው ይሄን ሁሉንም ኤክስፔክት አድርጎ ነው እንትን ማለት ያለበትና ሁሉ ጊዜ የሚያወድሰኝ ሰው መኖር አለበት አይቻልም አይኖርም እንዲሁም ደግሞ ሁሌ አንተን የሚነቅፉም አይኖሩም እና እኔ ብዙም አላየሁም አላነበብኩም ነገር ግን የሆነ ትንሽ የቴሌግራም ቻናል አለች እሷ ላይ ሲባሉ ነው የሚውሉት እሱ ላይ ሲባሉ ማለት ምንድነው ማለት በቪዲዮ ለምን ይወጣል ቪዲዮ ሐራም ነው እና ደግሞ ሶላት የተሰገደ ለምን ይቀረጻል ምናምን ብቻ ብዙ ነገር አለና ከዛ ጋር ተያይዞ ስለኔ ምንም ማያውቁ ሁሉ እንደዚህ ነው ብዙ ይወራል አንተ የሌለበት ለአንተ ምንም መወለጅ ብዙ ነገር ይወራልና አንተ የምትሰራው ነገር ጥሩ እስከሆነ ድረስ
ለነዚህ ለመጥፎ ለትችቶች ምናምን ቦታ መስጠት የለብህም። እውነት ነው ስህተት ላይ ከሆንክ ትችቶችን አይተህ መታረም አለብህ። ከዛ ውጭ ግን ማንም መጥቶ ስለተናገረ አንተ ጥሩ ነገር ስራ ምንዳህን ከአላህ እንትን እያልክ ንያህን አስተካክለህ መቀጠል አለብህ። እንደዛ ነው። ሁለቱም ዞሮ ደጋፊም አለ ነቃፊም አለ። ደጋፊውን ጭብጨባ በመጠኑ ይዘን ምንድነው ዝም አውቃቶች ደግሞ እንቅፋቱ ነው የሚሄዱ ሰዎችን ደግሞ ምናልባት ኮሜንታቸውን እንደ ግብአት ስተቱ ካለ ይዘነው አስተካክለን መሄድ ዝም ብለው እንዲሁ ለመቀኝነትም ለወሬኛነትም ለምናምን ከሆነ ደግሞ ይሄን ያው ዞሮ ጣል አድርጎ ማለፍ ነው ማለት ነው። ኦኬ ወደ አራተኛው ጥያቄ ስንመለስ ሱዳን ለምን መጣ ይላል። ለምን ሱዳን መጣው? እንደውም ከዚህ ጋር ተያይዞ ሱዳን ቃሪ ነው፣ ሱዳኔ ነው፣ ሶማል ነው አንዳንድም የሚሉም አሉ። ሀገራችንን ሁሉ ያስቀማም ነውና በተለይ አለባበሱ ምኑም ከሱዳን ጋር መሰል ይላል መሰለኝ። ሱዳን ለምን መጣ ይቺ ነገር እንፈልጋታለን። ኦኬ ሱዳን የመጣሁት እኔ ለትምህርት ነው፣ ሌላ ነገር አይደለም። እና ኢንሻአላህ አሁን ላይም ተማሪ ነኝ። ከ4 አመት በፊት ነው ወደ ሱዳን የመጣሁት ለትምህርት ነው። እሱንም ኢንሻአላህ ሲጨርስ ወደ ሀገሬ መመለስ ይሆናል ማለት ነው። ሌላ ነገር የለም። ስንት ተቀርቷል? እሱ አሁን መጨረሻ አመት ላይ ነኝ ኢንሻአላህ። አሁን በኋላ ትንሽ ነው የቀረኝ 1 አመት ምናምን ወራቶች ናቸው ኢንሻአላህ። ከዛ በኋላ ምን ጠብቀው ነገር ይኖረናል፣ በኋላ እናነሳለን። ለማንኛውም እሺ መልካም ነው። በጥቅሉ ሱዳን የመጣው ለትምህርት ነው፣ ከዚህ ውጭ ሌላ ነገር የለውም። እንደው ለስራ ነው ወይ የመጣው ለኢማምነት ነው ወይ ምናምን የሚሉን አሉ። ምክንያቱም በተለያየ ሀገር ለምሳሌ ዱባይ እንደዚህ ወደ ሳውዲ ምናምን ለኢማምነት ለሙአዚንነት የሚወሰዱ ሰዎች ስላሉ መሰለኝ ሰዎች ገመቱት ሁሉ ለትምህርት ነው። ለትምህርት የመጣሁት ኢማምነቱ ያው እኔ ቀን ትምህርት ቤት ነው የምውለው። ማታ ያው ወደ ቤት ትገባለህ። መግሪብ ኢሻና ፈጅር እነዚህን ያው እዛው መስጊድ ከጎናችን ካለው መስጊድ እንደዛ እያሰገርኩ ነው እንጂ በቋሚነት እኔ ተማሪ ነኝ እንጂ ለማሰገር ወይም ለስራ አይደለም ወደ ሱዳን የመጣሁት ለትምህርት ነው። ኦኬ እናመሰግናለን። በሶሻል ሚዲያ ለሚጨፍሩ ወጣቶች ምን ትላለህ? ኦኬ በቅድሚያ እኔ ራሴ መመከር ያለብኝ ሰው ነኝ እንኳን ሰው ለመምከርና ሌላው እንደው እነሱን መመከር አለባቸው። እሱ እንዳለ ሆኖ ሌላው ነገር እኔ ብዙ ጊዜ ያው የራሴ እይታ ነው የታዘብኩት ነገር አለ። ምንድነው እነዚህ ሶሻል ሚዲያ ላይ የሚጨፍሩ ወይንም ደግሞ እምነታችን የሚከለክለውን ሸሪዓችን የሚከለክለውን ነገር የሚሰሩ ወንድምና እህቶችን ኮሜንታተሮች ጋር ያለ ችግር አለ። እሱ ምንድነው አንደኛው እነሱን አለቅጥ ማለት መስደብ። እናንተ ምንድነው እንደዚህ ሚዲያ ላይ እንደዚህ በጣም ያልሆነ ስድብ አጥረግርጎ መስደብ። ሁለተኛው ደግሞ ካለማወቅ ከኛ ወገን ከሙስሊሞች ሲደመር ደግሞ ሙስሊም ያልሆኑ ማሻአላህ የኛዎቹ ደስ ስትይ ምናምን ወይም ደግሞ ደስ ስትል ምናምን እና ምንድነው አሁን ስህተት እየሰራ ያለው ወንድማችን ወይም እህታችን አንደኛ በጣም ብዙ ስድብ አለ። ስድብ አንቺ ምን አላህን አፈሪ ምን በጣም ስድብ የበዛ ስድብ አለ። እሱ እልህ ውስጥ ያስገባል። ሁለተኛ ደግሞ ይሄንኛው ሙገሳው እሰይ አይዞሽ ምናምኑ ደግሞ እንዴ የተመቻቸው ሰዎች አሉ በሚል ደግሞ እንድትቀጥልበት ይገፋፋል። እና ስለዚህ እኔ የምለው ነገር ኮሜንታተሮች የሆነ ስህተት ስታዩ ለመሳደብ አትፍጠኑ፣ አትቸኩሉ። ቀስ ብለን በጥበብ ወደኛ መሳብ አለብን። ስንመክርም ስንሰድብም በልኩ መሆን አለበት። ትችት በልኩ መሆን አለበት። እነሱን እልህ ውስጥ አስገብቶ በዛው ነገር ገፍተውበት እንዲቀጥሉ የሚያደርግ መሆን የለበትም። የተለያዩ የኡስታዞችን ምክር ለነሱ በውስጥ መላክ ወይንም ደግሞ እኛም መምከር የምንችል ከሆነ ለመምከር የደረሰን ከሆነ በጥሩ በጥበብ መልኩ እነሱን ወደኛ ወደ ትክክለኛው ይህንን ነገር ትተው ከስተታቸው እንዲታረሙ ማድረግ አለብን እንጂ በጣም የበዛ የሆነ ስድብ እንዲሁም ደግሞ ያልሆነ እንትን ማለት የለብንም ብዬ ነው የማስበው። እናመሰግናለን ወንድማችን። አጠራጥረን ኢንሻአላህ። ሌላው ጥያቄያችን ምንድነው በዚህ አቋም እንድትሆን ያደረገ ወይም ደግሞ ይሄን ቁርአን እንዲያሳምረ እንድትቀራ ከኡስታዝ ሐሰን ቀጥሎ ወላጆች ከማሉና የወላጆችህ አስተዋጽኦ ምን ነበር ይላል። ከዛ በፊት ወላጆችህ በህይወት አሉ? አልহামዱሊላህ ተመልካቾችን ያውቃሉ። አልহামዱሊላህ በህይወት አሉ።
አላህ እድሜያቸውን ያርዝምልኝ ከዓፊያ ጋር ያው ከኸይር ጋር ማለት ነው ኢባዳ የሚያበዙበት ረጅም እድሜ አላህ ይስጣቸው ዘወትር ዱዓዬ ነው ኢንሻአላህ ትልቅ ሰዎች አይመስሉኝም መጀመሪያው ልጃቸው አንተ ነህ አይደል እኔ መጀመሪያው ልጃቸው ነኝ ወጣቶች ናቸው ገና ብዙ ልጅ እንደ አፍሪካ አይነት ብዙ ያመጣል እና እዚህ ነገር አብዛኛው ብዙውን ጊዜ ሰው የሚዘነጋው ኒዕማ አለ ወላጆች መኖር አንተ እኔ ለምሳሌ ብዙ አብረን ስንማራቸው የነበሩ ጓደኞቼ ወይንም ደግሞ እንደዚሁ የምናቃቸው የምትሰማውም አለ ብዙውን ጊዜ ለምሳሌ አንተ ትምህርትህንም ይሁን ሸሪዓዊ ዕውቀትንም ይሁን ለመማር የሆነ ጭንቅላትህ ፍሪ መሆን አለበት የሆነ በሐሳብ ተወጥረህ ምናምን ብዙ ነገር መስራት አትችልም ገና አሁን እንደዚህ ሰራለው ምናምን የምትል ከሆነ የሆነ የምታስብ ከሆነ ብዙም ነገር ትምህርት ላይም ትኩረት አታደርግም ወይንም ደግሞ ቁርአን ማሐፈዝም ይሁን ሌላ ሸሪዓው ትምህርት ላይም ትኩረት አታደርግም ነገር ግን ወላጆች ሲኖሩ አላህ እድሜያቸውን ያርዝምልኝና ገና እንደዚህ ሰራለው ብዬ አላስብም ከትምህርት እመለሳለሁ ቅድም እንዳልኩ ከትምህርት ትመለሳለህ ምሳህን ትበላለህ ምሳ ከየት አመጣለሁ ብለህ አታስብም ምሳህን በልተህ መድረሳ ትሄዳለህ ከመድረሳ ወጥተህ መርከዝ ትሄዳለህ ማታ ተመለሰህ ራትህን ትበላለህ ያለ ምንም ሐሳብ ትተኛለህ ጧት ተነስተህ ትምህርት ትሄዳለህ ይህ ሁሉ ምቾት ወላጆች ባይኖሩ አሰበው እንግዲህ ከባድ ነው ነገር ግን በአንዳንድ በእንትን እጥረት ምክንያት ለምሳሌ የትምህርት ቁሳቁስን ከማሟላት ሌሎች ፋይናንስ ችግር ያለባቸው አሉ በዛ ምክንያት ትምህርታቸውን የሚያቋርጡ ምክንያቱም አንተ ለመማር ብዙ ወጮች አሉ ብዙ ወጮች አሉ ታውቃቸው ወጮች አሉ እና ያን ሐሳብ ካለብህ ለትምህርት ጊዜ አትሰጥም ምክንያቱም የግድ መስራት አለብህ ከጎን ማለት ነው ትምህርቱን ተውና ሌሎች ተጨማሪ ነገሮች ቁርአን ማሐፈዝ ወይም ደግሞ የመድረሳ ትምህርት የሚሆን እነሱን መስራት ተውና ትምህርት ላይ ራሱ ትኩረት አታደርግምና በዚህ ምክንያት ያቋረጡ ልጆች ብዙ አውቃለሁ እና የወላጆች ኒዕማ እኔ አሁን እዚህ ላይ አላህ ሀያታቸውን ያርዝምልኝ አላህ እድሜያቸውን ያርዝምልኝ ብዬ እንደዚህ በቀላሉ የነሱን መግለጽ አልችልም በስ አላህ ጀዛቸውን ይክፈላቸው ረጅም እድሜ ይስጣቸው ኢንሻአላህ እኔን ደግሞ የሚፈልጉት ቦታ ደርሼ እነሱን መኻደማቸው አላህ ያድርገኝ በህይወት እያሉ እነሱ የሚፈልጉት ሁሉ እንደው አላህ ማድርግላቸው ያድርገኛል ነው የምለው አላህ ይፍቃችሁ ይከዋነ ልጅ ስለሆንክ ወይኔ ሱዳን ሙቀት እንግዲህ ያራበው ነው ትልቅ ሰው ሱዳን ሙቀት አለ ያው እንግዲህ ኦኬ በህፍዝ ሰዓት ወይም ቁርአን ስታፍዝ የገጠመህ በምታፍዝበት ሰዓት እንግዲህ በዚህ 2 አመት 3 አመት ውስጥ እስኪ ገጠመኝ ትዝ አለ አይደል ብዙ ገጠመኞች አሉ እንግዲህ መርከዝ ላይ والله ብዙውን ጊዜ በተለይ ከሙራጃ ጋር ተያይዞ ያው ልጆች ስለነበርን ሙራጃ ላይ ብዙም ትኩረት ፈተናው እንዳለ ሆኖ አንዳንዴ ትዘነጋለህ እና ደግሞ ከፍ ይያልክ ስትሄድ ማለት ቁርአኑን እየገፋ ስትሄድ ያፈስከው እየበዛ ይመጣልና አንዳንዱን ትረሳዋለህ ምናምን ከልጅነት ጋር ጨዋታው ስላለ ደግሞ ማታተም ቢሆን እና አንዳንዴ እኔ ሁሌ የሚያስቀኝ ቤት ያው ቁጭ ብለን የፈታዋ ፕሮግራም ምናምን ስንከታተል ፈትዋ ሲሰጥ እንትን አላህ Subhanahu Wa Ta'ala በቁርአን ውስጥ እንደዚህ ብሏል ምናምን ብሎ ሸህያው አያ ይቀራልና የቁርአን አያ ይቀራል እና እኔ ድንግጥ እላለሁ አንዳንዴ ሱራው ምናምን የት ሱራ እንደሆነ አላውቀው ምን የት እንዳለ አላውቀውምና ካሁን አባቴ ይሄ አየት ሱራ ነው ምናምን ብሎ ይጠይቀኛልና ወደ ብሪግ ምናምን ሄዳለሁ እና ምንድነው ያ ወላጆች ብዙ ጊዜ ይከታተሉ የት ደረስክ ተፈተንክ ምን አረክ ምናምን አባቴ ያው ብዙ ጊዜ ወስጣለ ምን የለክም አባቴ ብዙ ጊዜ ይቆጣጠረኛል ግርፊያ ማለት አልፏል አባቴ አይገርፈኝም ያው ብዙም አላስቸግርም ነበር እኔ ግን ይቆጣጠረኛል እና ከሱ ጋር ብዙ ገጠመኞች አሉኝ ያው ኢንሻአላህ አሁን በኋላ ልጆችን ጠይቁ እንዳያመልጡ መርሃባ ሌላኛው ጥያቄያችን እንጠይቅ
ሚንሃጂ ምንድነው እያሉ ነው ምን ስታየኝ ነው አሁን እኔ እንግዲህ አላውቅም እኔ ራሱ ብቻ ተመልካቾቻችን ጥያቄውን ስለጠየቁ አክብሬ ማምጣት ስላለብኝ ነው ሁሉም የጠየቁትን ጥያቄ አቅርቤያለሁ እንግዲህ እንደዛ አይነት ጥያቄ ከሚጠይቁ ሰዎች ማን እንደሆኑ ይገባኛል እኔ ነገር ግን የምለው ነገር እኔ እንደዛ አይነት ጥያቄ የሚጠይቁ ሰዎች እስኪ መጀመሪያ እንደው ግድ የላችሁም ቁጭ ብላችሁ ቀሩ ነው የምለው ሌላ ምንም አይደለም አሁን ላይ ሰው ምላሱ በጣም ረዝሟል ስታየው ምንም እንደው አሊፍ ትጋደም ትቁም የማያውቁላ ለመናገር ይቸኩላል ወይንም ደግሞ ስለሆነ ነገር ሸሪዓዊ ሁክም ለመስጠት ይቸኩላል ምናምን እና መጀመሪያ አንድ ሰው መማር አለበት ለሌላው እንደው ለፈተዋው ምናምን ይደረሳል አንድ ሰው ይቅራ አንተ ስትቀራ ራስ አፈራሱ ብዙን ጊዜ አይተከሆነ እኮ መሻይኮች ብዙ እንትን አይሉም አያወሩም ብዙን ጊዜ እነዚህ ወሬያቸው ይፈዛ ሰዎች ገና አዲስ ጀማሪ ምናምን ወላሂ አሊፍ ተቁም ትጋደም የማያውቁ እንደዛ አይነት ሰዎች ናቸው ብዙን ጊዜና እንትን የሚሉት እኔ አልহামዱሊላህ ምን የሙዚቃ አልበም ለቅቅ ያለው ነው ላ የሙዚቃ አልበም አለቀቁ ወይም ደግሞ ሙስሊምነቴን የሚያሸክክ ነገር ምን ሰርቻለሁ እንግዲህ ሽርክ ሰራ ቢድዓ ላይ ያየህ ካለ አላውቅም እሱን እንግዲህ አልহামዱሊላህ እኔ ሙስሊም ነኝ ቁርአን አለ የነብዩ ሐዲስ አለ ሌላ ምን አለን ከዚህ ውጭ ኢስላም ነው መንሃጃችን ቁርአን ባዘዘን መልኩ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አለ ያንን ተከትለን ዑለሞቻችን ባስተማሩን መልኩ እንሄዳለን ከዚህ ውጭ የለም እና ያን ያክል የኔ መንሃጅ ምንድነው ጥቅም ያለው ጥያቄ ያላስበኝ ይመስለኛል አንዳንድ ጊዜ ልክ እንዳልከው ቅድም ከጀህል አንፃር ነው ካለማወቅ ማለት ነው አብዛኛው ሴቶችም ወንዶችም እነሱ ባግራውንድ አንተ መንሃጅ ምንድነው ብሎ የሚጠይቁት ሰዎች ብታያቸው ሱብሃንአላህ እኔ ፈትዋ ፕሮግራሞች ላይ ብዙ አመሰርቻለሁ አፍሪካ ቲቪ ላይ በራሴ ቻናልም ብዙ ነገሮች እሰራለሁ ብዙ ቻሌንጆች አሉ በየጊዜው የሚመጣበት ማለት ነው እኔ አሁን አንተ ስለ ሸሪዓ ገብተህ የሆነ ነገር አውርተህ ቢሆን ወይ የሆነ ዳዕዋ አድርገህ ቢሆን የሆነ ነገር ሰርተህ ቢሆን መቼም በዛ ላይ ቤዝ ሆነ ነገር ትችት ምንም ሊመጣ ይችላል ቁርአን ተቀርቶ ቁርአን ለቆ ቢያንስ እንደው ማሻአላህ ብላችሁ ለወንድሞቼ ተውት በእናታችሁ አንንም እውነት ነው والله እንደው አላህ እኔ ማአሪፍ ነው ያቁለኩም ሰውየው ቁርአን ቀርቶ ነው ይላል ማሻአላህ ብላችሁ ከጃላችሁ ካልሆነ ደግሞ ዝም እና ሐሰንን በተመለከተ ደግሞ ሐሰን ወንድሜ ነው ወያ ሱዳን ያለው ጓደኛው ምናምን ለምትሉ ማለት ነው እሱን ተውና ሐሰን والله عظيم ሙስሊም ወንድሜ ነው በጣም احبه في الله አላህ ረጅም ሀያት ይስጠው እና ያለው ነገር እንደዛ ነው ማለት ነው ወደ ቀጣዩ ጥያቄ እንሄድ እናመሰግናለን በዚህ ብዙ አንጨቃጨቅም እንለፈው ተማሩ እንማሩላችሁ ሌላው በመንዙማና በነሽዳ እንደው ተዘፍቀው ላሉ ወንድሞች እህቶች ምን ትላለህ መንዙማ ነሽዳ ምናምን እነዚህ ግልጽ ያ ጀማዓ እኔ ቁርአን እሱንም እንደ ድንገት መስጊድ መተው እንደ ድንገት ቀረጹ ያ ቁርአን ተለቀቀ እንጂ እኔ ሼክ አይደለሁም ገና ተማሪው ነኝ የምማረውም ደግሞ የሸሪዓ ትምህርት አይደለም ለሱዳን ያለው ትምህርት ነው የመጣው ብያለው አለችኝ ጠይቃለሁ እንዳትመልስልኝ እሺ ችግር የለውም ሌላ ጥያቄ አለ ከትምህርቱ ጋር በተያያዘ ግን ማለት የምፈልገው ነገር ነሺዳና መንዙማ ላይ ያሉ ወንድሞች ያው አሁን ላይ ነሺዳ ተብሎ የሚለቀው ነገር በጣም የሚያሳዝነው ነገር ብዙ ሰዎችን ሰው ቁርአን ከማዳመጥ ይልቅ የተለያዩ ምክሮችን ከማዳመጥ ይልቅ መኪና ውስጥም ትላለ ቤት ውስጥም ነሺዳ ነው የሚሰማው ልጆችም ደግሞ ገና የሚያርጉት ሁሉ አሁን የሆነ ህፃን ልጅ እስኪ ቁርአን ቅራ ከምትለውና ነሺዳ የሆነ ነሺዳ ቢጀምርለት ያን ነሺዳ ነው እንትን በደም እንትን ይመለለ እና ኡማውን የሚጠቅም ነገር አይደለም ብዬ ማስበው ያውም ደግሞ በተለያዩ ሸሪዓችንን በሚጻረሩ ቃላቶች በውስጡ አሉት ሁለተኛ ደግሞ ከሱ ጋር ነሺዳ ተብሎ ሙዚቃ በለው አንዳንድ እንደው እስላማዊ ቃላቶች አሉበት እንጂ ሙዚቃ በለው ሙዚቃ የለኝም ሙዚቃ በለው አሁን ላይ ያለው ማለት ነው
ሙዚቃ በለው ሲደመር ደግሞ ከሸሪዓችን በጣም የሚጋጩ የሆኑ ቃላቶች በውስጥ ያሉ ማለት ነው ሽርክያትና እና ይህ ነገር ኡማውን የሚጠቅም አይደለም ብዬ ነው የማስበው እና እንደው ሙነሽዶች ምናምን ያው የእንጀራ ጉዳይ ሆኖ እኮ ነው አሁን ላይ ያሉ ሙነሽዶች ይሄን ነገር እንደ ገቢ ምንጭ ነው እና ተው ለብትላቸው ራሱ እንደው ለመተው የሚከብድ ነገር ነውና እኔ የምለው ይሄን ነገር ለአላህ ብላችሁ ተውት ለአላህ ብሎ የተወሰው የሆነ ነገር ለአላህ ብሎ የተወ አወደሁ الله بخير منه አላህ የተሻለ ነገር ይሰጣችኋል ይህንን ድምጻችሁን አሁን ነዛ ነሺዳ የሚሉ አንዳንዴ የሆነ በተለያየ አጋጣሚ ቁርአን ትንሽ ሲቀሩ ብሰማ ወላሂ በጣም የሚገርም ድምጽ ነው ያላቸው ሲደመር ደግሞ አሁን አገራችን ላይ ብዙ ቃሪዎች አሉ ብዙ መሻይኾች አሉ በተለይ ደግሞ ገጠር ውስጥ እነዛ መሻይኾች እነሱን ለዓለም ማስተዋወቅ ሲገባ እነዚህ ሚዲያ ፕሮዳክሽን ላይ ያሉ ወንድሞች ነሺዳ ላይ ብቻ ተኩረው እማውን የማይጠቅም እማውን የሚገድል ነገር ላይ ነው ጊዜያቸውን ያጠፉ ያሉት ብዙ ቃሪዎች አሉና ለምሳሌ ኢትዮጵያዊ ቃሪ የተባለ ነው የኔ ስንት አሉን እነዛን ከማውጣት ይልቅ ቃሪዎቹን ከማውጣት ይልቅ ገጠር ላይ ደግሞ ዓለም አሁን የተለያየ የሆነ ሌሎች ሀገራት ላይ ትንሽ ዕልም ያለው ሰው ሚዲያው ላይ በጣም ሲለቀቅ ታያለ እኛ ሀገር ስንት ከጭንቅላታቸው ነህውን ሰርፉን ፊቁን ስንት ነገር አቅም ያላቸው መሻይኾች አሉ እነሱን ቀርጸው ወደ ሚዲያ ከማውጣት ይልቅ ኡማውን የሚያደነዝዝ ኡማውን የማይጠቅም ነገር ላይ ጊዜያቸውን ከማጥፋት ወደዛ ላይ አተኩረው ቢሰሩ የሚል እንትን ማለት ነው እንቀጥላለን አጠራጣም መልካቸው መሰለኝ ሙጭ እንዳሰለችሁብን በኢስላሚክ ሚዲያ ተከታታይ ዙሪያ እንግዲህ ኢስላሚክ ሚዲያዎች ዩቲዩብን በለው በቃ ሶሻል ሚዲያ ኢስላሚክ በሙሉ ተመልካች የለው ተከታታይ የለው ሙስሊሙ ያለው ቅድም ያላቸው ወይ መንዙማ ውስጥ ነው ወይ ነሽዳ ውስጥ ነው ወይ ድለቃ ውስጥ ነው ወይ ጭፈራ ውስጥ ነው ማነሱ ያው ሰበቡ ይሆኑ ተብሎ ነው የሚታሰበውና እንዴት እንጨምረው አጠር ያለች ነገር እሱ እንግዲህ ያው እንዳልከው እስላማዊ ትምህርቶችን የሚያስተላልፉ የቻናሎች ወይም የኡስታዞች ቻናሎች ብዙ ተከታይ የላቸው ወይም ደግሞ ብዙ ተመልካች የላቸውም እሱ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ሁፈት الجنة بالمكاره وحفت النار بالشهوات የሰው ልጅ ጀነት ያው የሰው ልጅ بالمكاره ማለት እንደው መስራት የሚከብደው ለምሳሌ ከወንጀል ራሱን ጠብቆ ከሻህዋ ራሱን ጠብቆ ለምሳሌ ኸይር ስራዎች ላይ መዘውተር ከወንጀል መራቅ ምናምን እነዚህ ሰው ልጅ ስሜቱ የሚፈልገው ወደዛ ነገር ነው እናንተን የሚለውና ለዛ ነው አሁን ላይ በሚያሳዝን መልኩ ኡስታዞቻችን ብዙ ተመልካች የላቸውም ሰው ወደ ጭፈራው ቦታ ፕራንክ ምናምን እዛዛ ላይ ያለውና እንግዲህ ምንም ምለው ነገር የለኝም አላህ Subhanahu Wa Ta'ala እንግዲህ ሁላችንም ወደ ቀጥተኛው መንገድ ይመልሰን አው ልቦና ይስጠን ነው የምለው ጠንክሩ እዚህ ላይ አንድ የሚጨምረው ነገር ምን አለ ለምሳሌ አፊፍ ወይም ደግሞ ወንድማችን አፊፍ ካመት ወይም ካመት ተኩል በላይ ሆኖ ዩቲዩብ ቻናል ከከፈትክ አይደል 3 አመት ነው 3 አመት ይሆናል ተመልካቻቱ ሁሉ ደብሮት የተወበት አጋጣሚ ሁሉ አለ ማለት ዞሮ የሆነ ነገር ስንለቀው ሰው ካላየው ሰው ካልተጠቀምበት መድከሙ አስፈላጊ ላይሆን ይችላልና ልክ ትናንት የተፈጠረ መስሎ አፊፍን ቻናል አለ ወይ ምናምን መፈጠሩን ሁሉ የማያውቅ ሰው አለና ዞር ብላችሁ አፊፍ ብላችሁ ሰርች ብታረጉ ቁርአኖቹ ዩሱፍና ምናምን ብቻ አይደለም በጣም ነፍ የቁርአን ስራዎች አሉ ተከታተሉ ነው በዚያ ቀጣዩ ጥያቄ እና ነው ስለዚህ ነው አወቅብኝ ልጠይቅ ሚስት አለክ ወይ አግብተሃል ወይ አላገባህ ደግሞ ምን አይነት ሚስት ነው ፈልገው እንዳንተ አይነት ሰው ምን አይነት የሚገባው ይላሉ መለስልኝ አባቴ ይሄ አንዘል ስለተከታተሉን እናመሰግናለን ላይክ ማድረግዎን እንዳይረሱ አዳዲስ ቁም ነገሮች ቶሎ እንዲደርሱት ከፈለጉ የዩቲዩብ ቻናሉን ሰብስክራይብ ያድርጉ ሰንበላይና